ህዝቡን የሚያገለግል ሰው ህልሙን እየኖረ ህልሙን እየፈታ ህልሙን እያገለገለ እንደሆነ ማሰብ አለበት። ህዝብ ስናገለግል ህልማችን ይሳካል። የህልም አገልጋይነት ደግሞ ለሀገር እድገት ነው። አንድ ሰው ህዝቡን ሲያገለግል ህልሙ እንደሚኖረው ሁሉ ህልሙን ሲያገለግል ደግሞ ለሀገር እድገት ይጥላል ማለት ነው። ህልም ያለው የማይቃዥ አርቆ የሚያይና አልቆ የሚሰራ ከሆነ ሀገር ያድጋል። ህዝብን ስናገለግል ህልማችን እንኖራለን። ህልማችን ስናገለግል ደግሞ ሀገር እናሳድጋለን። ህልም የሌለው ሀገር ከሆነ ኮሌክቲቭ ራዕይ የሌለው ሀገር ከሆነ እድገት አያረጋግጥ። አገልጋይ መሪ የብልጽግና ፊት አውራሪ ነው። ለመበልጸግ የፈለገ ሀገር ትበለጽግ ዘንድ ምኞትና ህልም ያለው ሰው አገልጋይ መሆን አለበት። ህልሙን ሲያገለግል ሀገሩ ያድጋል። ህዝቡን ሲያገለግል ደግሞ ህልሙ ይኖራል። እኛ ስናገለግል የኛኑ ህልም ለመፍታት እየጣርን እንደሆነ ማሰብ አለብን። ህዝባችን ስናገለግል ህልማችንን እየፈታን ነው። ህልማችን ስናገለግል ሀገራችን እያሳደግን ነው። ለምን? የብልጽግና ፊት አውራሪ ስለሆነ። አገልጋይነት መርጠን ፈቅደን የወሰንነው ማንነታችን አድርገን የሁላችን አርማ ከሆነ በብልጽግና ፊት አውራሪ መሆን ብቻ ሳይሆን የሀገር እድገትና የህዝቦችን ለውጥ ማረጋገጥ ይቻላል።